እንዴ በረከት ለምንድን ነው የማትረጋጋው? ምን ይሄን ምረጋጋው? ትባችን ተዘግቶ ነው ማረጋጋው? ምን ማለት ነው? እሺ ስላለቀስ የምታመጣው ነገር አለ? ነገር የምታመጣው ለውጥ አለ? ቆይ ምን ላድርግሽ? ስንት ለፍሰን ይዘ እንግዲህ እኮ ምንም አይነት ተስፋ የለንም። አያልፍልንም ማለት እኮ ነው አብርሽ። እና እሺ አሁን ስላለቀስ የምታመጣው ለውጥ አለ? ነገር ስላለቀስ የምታመጣው ለውጥ አለ? እሺ ቆይ ስንት ለፍተን እንደዚህ ተዘንገብ እንኳን አብርሽ። በቃ አሁን ተረጋጋሽ። አሁን ተረጋጋ በቃ። እሺ በቃ ተረጋጋ አሁን። እሺ በቃ ተረጋጋሽ። እንግዲህ ተስፋ የለንም አያልፍልንም ማለት ነው አብርሽ። ያልፍልናል እንዴ? ያልፍልናል በቃ። ምንድነው በቃ የኛ ብቻ እኮ አይደለም። በቃ አሁን እኮ ተዘጋ ነው አይደለም? ምንም አልቅሰንም ምን ብለንም እኮ የምናመጣው ለውጥ የለም። ስለዚህ በቃ ያለውን ሌላ አማራጭ መፈለግ ነው። እሺ ቆይ ሌላ አማራጭ ምንድነው? እሺ ቆይ እንግዲህ እስቲ በረከት፣ አንተ በረከት ቆይሽ ለምንድን ነው የምታለቅሰው? ማለት ተስፋሽ ሁሉ የለም አይደል? እና አሁን እንደዚህ የምትሆነው ምንድን ልትፈጠር ነው? ስንት ለፍተን ዩቲዩባችን ሲዘጋ እንዴት አላለቅስም? እና አልቅሰህ የምታመጣው ነገር አለ? ተስፋ እኮ ነበረን ትንሽ እና በቃ ተው ይዘጋ ማለት ይዘጋ ማለት እና ታዲያ እሺ ምን ማድረግ እንችላለን? ሻልቅስ የምናመጣው ለውጥ አለ? እንዴት እንደለፋን አንተም እኮ ታውቃለህ አይደል? መልፋትማ አሁን ለፍተናል እኮ። እና ታዲያ አሁን ምን ይደረግሽ? እሺ አሁን እኔ ምን ማለት ምንድን ማድረግ እንችላለን? እሺ እየቆረቆረ እና በቃ ተዘጋ። ምንም ማድረግ አንችልም። ደግሞ እንደ አዲስ ከፍተን መስራት እንችላለን። እንደ አዲስ አይቷይ አብርሽ። ይሄ እንኳን ይሄ አሁን ዩቲዩብ ቻናላችን እንኳን ለመታወቅ እኮ ማለት ነው አንድ አመት ለፍተን ደግሞ በአዲስ አሁን ደግሞ እኮ ይሄኛውን ከከፈትነው በኋላ እኮ አንድ አመት ደግሞ እኮ ልንለፋ ሶስት ማዞሩ ምንም ማድረግ አንችልም። በቃ ያለውን ሞክርና አዲስ ቻናል ከፍተን አይተን ቶሎ ማይታይልን ምናምን ከሆነ ምንም ማድረግ አንችልም። ግን ደግሞ ቢያንስ የተሻለ ተስፋ አለ። ምን ነው ተስፋችን? ንገረኝ እስቲ። ቢያንስ ማለት ዩቲዩብ ላይ ብዙ ሰው ያውቀናል። አሁን ማለት ብዙ ዩቲዩብ ላይ የተዋወቅናቸው የሚያግዙን አይዟችሁ የሚሉን ብዙ እህት ወንድሞች አሉ። ስለዚህ አዲስ ቻናል ከከፈትን ደግሞ እነሱ እየገቡ ሼር ሰብስክራይብ ስለሚያደርጉልን ቶሎ እንሞላለን እንጂ አሁን አንተ መልቀስ ምን እንደሚለው ነገር አለ እኮ ስንት እንደለፋን እያሰብኩ ወይ ቆርቆሬ አሁን እንደገና እኛውን አዲሱን አካውንት እኮ ገና አሁን አስተዋወቀ ምናምን እኮ በዚህኛው ቢሆን እኮ ጊዜ ያልፍልን ነበር አብርሽ። እና ታዲያ አሁን ማልቀስሽ ለውጥ አለው? አልቅሰህ የምታመጣው ነው ለውጥ አለ? እሺ ቆይ እሺ ምን ላይ ያልፍልናል ብለን ሰርተን እንደዚህ ባዶስ ነው እና በቃ ምን ያጋጥማል እኮ እንኳን ይሄ ገነኛ ጀምር ነው። አሁን ስንት እንትን ብለው ስንት አድጎላችሁ ስንት ደረጃ ድረስ ይዘገባችሁ አይደል እንዴ? ተስፋ ነው እኮ ተስፋም የለንም በቃ ያልፍልንም ማለት ነው። ለምንድን ነው የማያልፍልን? በቃ ችግር የለውም እንደ አዲስ ሌላ ቻናል እንከፍታለን። ሻውን በቃ ተልከስከ ገና እንደ አዲስ ከፍተን ነው
ይሄኛው እንኳን ለመታወቅ 1 አመት አይደል ፈጀበት። እንግዲህ ኋላ ከፍተን ነው 1 አመት ጠብቀን ገና እሺ ምን ሌላ ምን አማራጭ አለ? እሺ አሁን ስላለቀስክ ታዲያ ምን እናመጣው ለውጥ አለ? ምን እናመጣው ለውጥ አለ? በረከት ስማኩ የለም። ስለዚህ በቃ ችግር የለውም። ምን አሁን ያለን አማራጭ መረጋጋት ነው። ሌላ አዲስ ቻናል ከፍተን ስራችን መቀጠል ነው። ከሆነም በቃ ማይሆን ከሆነ ደግሞ ምን ማድረግ አንችልም። ይሄኛው በምናስተዋውቅበት ሰዓት እንግዲህ በዛኛው እንፈምስ ነበር ያልፍልን ነበር እኮ አብርሽ። ደግሞ ከሆነም ቢሆን ተስፋ አለን። ምንድነው ተስፋችን? ምክንያቱም ቢያንስ ብዙ ይዘጋ እንጂ ቢያንስ ብዙ ነገር እንትን ብሎናል። ከብዙ ሰዎች ጋር አስተዋውቀናል። አሁን በቃ ብዙ እህት ወንድሞችን አስተዋውቀናል አይደል? አይዟችሁ አለናችሁ ምናምን እያሉ ነው አይደል? ስለዚህ በቃ አዲስ ቻናል እንከፍታለን። እነሱን ደግሞ በቃ ሼር ያደረጋችሁ ሰብስክራይብ አድርጉ ምናምን ነገር እንላችኋለን። ከዛ ወዲሁ ይሟላልናል። እንደ ድሮ እኮ አይለፋንም አሁን። ምክንያቱም ብዙ አሁን እኮ ቢያንስ ዘኛው ቪዲዮ ላይ 20,000 30,000 ሰው በቃ እስከ 15,000 ምናምን ሰው እያየልን ነበር አይደል? ስለዚህ ቢያንስ ከ15,000 ሰው እኮ 1,000 ሰው ሰብስክራይብ ቢያደርገን በቃ ሰብስክራይብ ሞላን ማለት እኮ ነው ክፍያ ለመጀመር። እንጂ አይመስለኝም አብርሽ። እንደገና አንተ እንደዚህ የምትሆን ለምንድን ነው? ምን አሁን ተረጋጋና በቃ ሁለተኛ ግን ስታለቅስ እንደላይ እና ችግር የለውም። ያው ቤተሰብ ደግሞ ማለት ፈልገነው አይደለም በቃ ማለት ተስፋ ነበረን። በርግጥ እንለወጣለን ብለን ነበር። እናንተም አይዟችሁ እያላችሁን ነበረ፣ እያበረታታችሁን ነበር። በቃ እኛም የእናንተን በቃ ከጎናችን መሆን አይዟችሁ ምናምን ስትሉን ደስ እያለን በቃ እየሰራን ነበረ። እንደምንለወጥም ተስፋ ነበረ። ምክንያቱም በቃ ቪዲዮአችን መታየት እየጀመረ ነበር፣ ክፍያ ጀመረልን ብዙ ነገር እያለን ያው አሁን ግን ያው እንግዲህ በአጋጣሚ ተዘጋ። ሁሉ ነገር ነው በእውነት ጭልምልም ያለብን። ግን አሁን ቢሆን ተስፋ አለን። ምክንያቱም አዲስ ቻናል መክፈት እንችላለን። ብዙዎቻችሁ ቴሌግራም ላይ በሌሎች ቪዲዮ ኮሜንት ላይ የገባችሁ ጠፋችሁ ምናምን እያላችሁን ያለውን ነገር አውቃችሁ ደግሞ በቃ አዲስ ቻናል ክፈቱ ችግር የለውም እናበረታታችሁልን እያላችሁን ነበር። እና ቤተሰብ ያው ይሄንን ቪዲዮ የምንቀርጸው ምናልባት ያው አዲስ ቻናል ከከፈትነ እንድታውቁት በሚል ነው። ምናልባት ደግሞ እንግዲህ ፈጣሪ ፈቅሮ ይሄኛው ቻናል ከሰራልን ደግሞ ያው የነበረውን ሁኔታ እንድታውቁት ለምን እንደጠፋን ምን እንደሆነ በዚህ እንድታውቁት እዚህኛው ላይ የምንጭንላችኋለን። ይሄኛው ተዘግቶ የሚቀር ከሆነ ግን አዲስ ቻናል ከፍተን ቪዲዮ እንጭናለን፣ እንሰራለን። ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱን። እንወዳችኋለን። የምር ግን በጣም ነው የምናመሰግነው። ምክንያቱም ተስፋ በቆረጥንበት ሰዓት ምንም ነገር በሌለን ሰዓት አለናችሁ አይዟችሁ እያላችሁን ነውና እንወዳችኋለን። ፈጣሪ ያክብራችሁ ሁላችሁንም። በቃ በረከት ተረጋጋና እንዴ የምትላቸው ነገር ካለ በላችሁ። እሺ እንግዲህ ቤተሰብ ማለት እንደራሴ በጣም ነው ያዘንኩኝ። ስንት ተስፋ ያደረግንበት ቻናል ነው የተዘጋብን። እኛ ደግሞ አውቀን የለም ራሱ ነው ዝም ብሎ የተዘጋብን። እና ቤተሰብ በአዲስ ቻናል እንመጣለን። በአዲስ ሆኔ ነው የምንመጣው። ቤተሰብና አበረታቱን፣ አለውላችሁ በሉን። እንወዳችኋለን። ደግሞ አብራችሁ ካጠገባችን ስላላችሁ በጣም እናመሰግናለን ቤተሰብ። በቃ እኔ ምናችሁ ነገር የለም እና በቃ መልካም ጊዜ ይሆንላችሁ። ያው በአዲስ ቻናል እስከምንገናኝ ያው ማለት ለነገሩ ይሄ ቪዲዮ ወይ አዲስ ከፍተን ነው ወይ ያኛው ተከፍቶልን ነው ምንጭ ነውና አበረታቱን። እንወዳችኋለን። በቃ መልካም ጊዜ ይሆንላችሁ። ተረስቻ በቃ እንትን በልና ትምህርት ቤት